ፕሮግራማችን እንደቀጠለ ነው። ለጥቂት ደቂቃ ብቻ እናንተን ተሳትፏችሁን ለማረጋገጥ ብቻ አንድ ሁለት ምላሽ ከሰጣችሁን በኋላ ወደ ዕለቱ አበይት የመረጃ ጉዳዮች አልፋለሁ። እንግዲህ ከዛ በፊት ሁልጊዜ እንደምናደርገው የማን ከየት በኩል ማን ከየት እየተመለከተ ነው የሚለውን ለማረጋገጥ የሚያስችለን እናንተም ተሳትፎ ብቻ እንድናረጋግጥ እስኪ ከየት በኩል ነው የመጣችሁት የሚለውን ማረጋገጫ ስጡን። አሁን የመጣችሁበትን ብቻ። ምኒልክ ዛሬም ንጉስ ነው፣ እናመሰግናለን። ቀዳሚ ከቺካጎ ነው። ከዛ በኋላ ስሪንቃ ከአባተ ኃይሉ ሀገር በጣም እናመሰግናለን። ያው በጣም በተደጋጋሚ ጊዜ አባተ ኃይሉን በዚህ መድረክ እናነሳለን። እንደምታውቁት ስሪንቃ በጣም የተወደደች አገር ናት። በሰሜን ወሎ ስሪንቃ የአባተ ኃይሉ አገር ነው። ጀግና ነው አባተ ኃይሉ። በአጼው ጊዜ ወይም በንጉሱ ዘመን ከነበሩ አርበኞች መካከል ነው። ዘመኑ የአርበኞችም አይደለ። አባተ ኃይሉ በሰፊው ሊታወስ የሚገባው ነው። በዚሁ አጋጣሚ በየቦታው ላይ በየአካባቢው በወቅቱ ደርግ በተለይ ከጃንሆይ በኋላ ለጃንሆይ በጣም በከፍተኛ ተጻራሪ ናቸው የሚላቸውን ከየቦታው አንዳንድ አርበኞችን በተለየ ሁኔታ ብራንድ እንዲያደርጉ ሰራ። በዛን ጊዜ የማይገባቸውን አይደለም የሚገባቸውን በዛን ጊዜ በተለያዩ ምክንያቶች ካልተነሱት ስማቸው በሚገባቸው ልክ ካልተነሱት መካከል ጀግናው አባተ ኃይሉ ነው። ከአባተ ኃይሉ ሀገር ከስሪንቃ ያነሳችሁ እናመሰግናለን። በጣም ከቱሉ ቦሎ ቦስተን መታችኋል፣ እናመሰግናለን። ተክለ ሃይማኖት አካባቢ እናመሰግናለን። ምንጃር ሸንኮራ እናመሰግናለን። ሜሪላንድ ቦስተን፣ ከሜሪላንድ ከፋንታውን ሞአቢ ሀገር ወሎ ቤት አማራ የሚላል እናመሰግናችኋለን። ሲያትል እናመሰግናለን። ቴክሳስ እስራኤል ሲያትል በድጋሚ ያለ እናመሰግናለን። ቀጥሉ። ካንሳስ ሚዙሪ ከቱሉ ቡሎ አርሴናል እና ዘሜ ሁሌ ማሸነፍ የሚል የጻፋለ የቦታ ስም ስላልን ነው። ሁሉም አርሰናልም ዘሜም ሁለቱም የሰው ስም ማን ነው የክለብና የሰው ስም ነውና ኮሜንትህን ያው አስተናግደናል። ካሳንቺስ ሚዙሪ አለ፣ ቱሎ ቡሎ አለ፣ ባህር ዳር አለ፣ ሜሪላንድ ምኒልክ ዛሬም ንጉስ ነው የሚል አለ፣ መርካቶ ሲያትል ስዊዘርላንድ ዳግማዊ መንግስቱ ጣፎ አካባቢ የሚል አለ፣ ማክሮን ኢዝራኤል አለ። በጣም እናመሰግናለን። ከላንች አካባቢ እናመሰግናለን። ካናዳ ቶሮንቶ እስራኤል በድጋሚ ዩኬ ሲያትል ደጃቹቤ ስዊዘርላንድ ፖርትላንድ እናመሰግናለን። ከዛ ደብረ ብርሃን ወልቂጤ ሚኒሶታ ዩኬ ከሜክን አትላንታ ስዊዘርላንድ እናመሰግናቸዋለን። እናንተ ቀጥሉ። ዞራምባ እሺ ዞራምባ እናመሰግናለን። ሚኒሊክ ዛሬም ንጉስ ነው እያላችሁ ያላችሁ እናመሰግናለን። ሁላችሁም ኦል ዘ ታይም ታፕ ማድረጋችሁን አትርሱ። ኖርዝ ካሮላይናዎች እናመሰግናለን። ቀጥላችኋል። ከያላችሁበት የገባችሁበትን ቻናል ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉ። ካሊፎርኒያዎች እናመሰግናለን። የልብ ቅርጿን በስተጎን በኩል ኢምፕሬሽን በጣም ደጋግማችሁ በመንካት ወልቂጤ ሚኒሶታ ዩኬ እናመሰግናለን። ከልብ እናመሰግናቸዋለን። ስዊዘርላንዶች በጣም ከልብ እናመሰግናለን በተደጋጋሚ ለምታደርጉት ነገር። ፍላሚንጎ አካባቢ እናመሰግናለን። ሰብስክራይብ ያደረጋችሁ በርቱ፣ እናመሰግናለን። ሌሎቻችሁም እንደዚሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ተከታተሉን። ወደ ዕለቱ አበይት እና ወሳኝ ርዕሰ ጉዳዮችን አልፋል። ቀዳሚ የምናደርገው እንግዲህ የዕለቱ መረጃዎች ምንድናቸው የሚለውን ይሆንና ከዛ ወደ ቀጣዩ እናልፋለን። ትዊተር ላይ ያላችሁና ሪትዊት ያላደረጋችሁ አካላት ሪትዊት አድርጉ። የትዊተር አካውንት ላይ የእናንተ ተሳትፎ በሁሉም መልክ አስፈላጊ ነው፣ ደጋግመን እንደምንለው። ስለዚህ ትዊተር ላይ ያላችሁ ትዊተር ላይ ፎሎ አድርጉ፣ ሰብስክራይብ አድርጉ። ረምብል ላይ ያላችሁ በተመሳሳይ እንደዚሁ
ረምብል ላይ ያላችሁም እንደዛው ረምብል ላይ ያላችሁ የገባችሁበትን ቻናሉን ላይክ አድርጉ ሰብስክራይብ አድርጉት መጀመሪያ ረምብል ላይም ያላችሁ ረምብልን እየተከታተላችሁ ያልሆናችሁ ሁልጊዜም እንደምንላችሁ አትዘንጉ ረምብል ላይ መሳተፍ ነው ይሄንን ካልን ወደ ዕለቱ ጉዳይ እንሄዳለን በጣም ደጋግማችሁ ታፕ በማድረግ የልብ ቅርጹን ሼር ያላደረጋችሁ ሼር አድርጋችሁ ወደ የግሩፕ መላክ አትርሱ ወደ ዋና ርዕሰ ጉዳዮች እንለፍና እስኪ ለዕለቱ የተመረጡ በኦሮሚያ ክልል ምስራቅ ቦረና ዞን ጉሜ ኤልዳሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። የጉሜ ኤልዳሎ ወረዳ ምክትል አስተዳዳሪ የሆኑት አቶ ዶዮ ዲባ ታጣቂዎቹ ትናንት ረፋድ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሜ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ለቢቢሲ ገልጸዋል። ይህ ድርጊት የተፈጸመው ለሥራ ጉዳይ ከነገሌ ቦረና ወረዳ ወደ ወረዳችን እየመጡ በነበሩ 18 ሰዎች ላይ ሲሆን ድርጊቱ የተፈጸመው በኦነግ ሸኔ ታጣቂዎች ነው። ከታገቱት መካከል 13ቱ የመንግሥት ሠራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸው። ይህ የኦነግ ሸኔ ኃይል ከዚህ በፊትም የማሸበር ተግባር ሲፈጽም ቆይቷል። ይህ ቡድን የገቢ ምንጭ ሲያጣ ሰዎችን በማገትና ወደ ጫካ በመውሰድ ከቤተሰቦቻቸው ገንዘብ በመጠየቅ እንደ የገቢ ምንጭ ይጠቀማል። የታገቱ የመንግስት ሰራተኞችን ማንነት የተጠየቁት ምክትል አስተዳዳሪው ይህንን ብለዋል። ከታገቱት የመንግስት ሰራተኞች ውስጥም አንድም የመንግስት ሹመኛ የለበትም። ሁሉም የመንግስት ሰራተኞች ናቸው። 11ዱ የወረዳችን፣ 2ቱ ደግሞ ከመንገድና ሎጂስቲክስ የዞን ጽሕፈት ቤት ለድጋፍ ስራ እየመጡ የነበሩ የዞን ሰራተኞች ናቸው። እንግዲህ መንግስት ተከታትሎና ያሉበትን ፈልጎ እርምጃ የሚወስድ ነው የሚሆነው። ምክትል አስተዳዳሪው አቶ ዶዮ በአካባቢው በተደጋጋሚ በታጣቂዎች የእገታ ወንጀሎች ተፈጽመው እንደሚያውቁ ተናግረዋል። ይህ ድርጊት የተለመደ ነው። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኞችንም ነዋሪዎቻችንንም አፍኖ በመውሰድና ወደ ቤተሰብ በመደወል ገንዘብ እየጠየቁ እንደ የገቢ ምንጭ ይጠቀማሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም። ለሕዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው። በድርጊቱ የተከሰሰው መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ታጣቂ ቡድን እገታውን አስመልክቶ እስካሁን ያለው ነገር የለም። ከቢቢሲ ለቀረበለት ጥያቄም ምላሽ አልሰጠም። ሆኖም ታጣቂ ቡድኑ በአካባቢው በስፋት እንደሚንቀሳቀስ ፕሬዚዳንት ኢሳያስ መንግስት በውጭ በሚኖሩ ዜጎቹ ላይ የሚያደርሰውን ድንበር ተሻጋሪ ጭቆናን የተመለከተ አንድ ጉባኤ ትናንት በለንደን ተካሂዷል። በርካታ ጥናቶች የቀረቡበትና የአውሮፓ መንግስታት ስለ ድንበር ተሻጋሪ የኢሳያስ መንግስት ጭቆናዎች ለማስረዳት ያለመ ነው የተባለውን ጉባኤ በተመለከተ ከአሰናጆቹ አንዱ የሆነውንና በዩኬ የሚኖረውን አቶ መሀሪ ወልዱን አነጋግረናል። ያስፈልገው በዚህ ሀገር በብሪታንያው ማለት ነው የኤርትራ መንግስት በጣም አስጨናቂ የሆነ ድንበር ተሻጋሪ ወይም ደግሞ ትራንስናሽናል ሪፕሬሽን የሚለው እሱ አይነት ጭቆና በዜጎቹ ማስፈራራት፣ ብር መክፈል 2% የሚሉት ማለት ነው ለሀገሩ የብሪታንያው መንግስት ደግሞ እውቅና የለውም በዚህ ጉዳይ። እዚህ ለማስረዳትና ወደ መንግስቱ ደግሞ አሁን የተከፈተ አዲስ ነገር ስላለ በብሪታንያው መንግስት ትራንስናሽናል ሪፕሬሽን እንደ ህግ ማጽደቅ እየተዘጋጀ ስለሆነ እኛም በኤርትራ ያን ተቃዋሚዎች ወይም ደግሞ በብሉ ሪቮሉሽን የምንታወቀው ብዙ አፕሊኬሽን ስላስገባን መንግስቱ እውቅና ለማስጠጠኛ እየተዘጋጀ ስለለ በትኩረት ሰርተን አስፈላጊ የሆኑ የመንግስት ተቋማት ጠርተን ነው ሰሚናር ያካሄድ ነው። መሀሪ ምንድን ነው ድንበር ተሻጋሪ ጭቆና ማለት? እንዴት ነውስ ተፈጻሚ የሚሆነው እየሆነ ያለው በተለያዩ ሀገሮች ዩኬን ጨምሮ? እኛ እንደ ኤርትራ ትውልድ ያለን ሰው በዚህ ሀገር እየኖሩን አሳይለም ሲከር ጠይቀን በብሪታንያው መንግስት
መጠለያ ተሰጥተን መኖሪያ ተሰጥተን እንደገና ናቹራላይዜሽን አድርገን ዜግነት ማለት ነው እንኖራለን። አት ዘ ሴም ታይም የኤርትራ መንግስት ደጋፊዎች፣ ሰላዮች፣ ሌላ የማኒ ላውንድሪ ስራ የሚሰሩ ሰዎች እዛ መጥተው የኢንግላንድ መንግስት የሰጠው የዲሞክራሲያዊ መሰል ተጠቅመው ከዛ በኋላ ወደዛ መንግስት ነው የሚሰሩት። እኛ ደግሞ ቤተክርስቲያን እንዳንገባ፣ ወደ ቤተሰቦቻችን እንዳንሄድ፣ እንዳንጎበኝ፣ የራሳችን እንወክለዋለን የሚለው ህብረተሰብ ተጠቅመን ኮሚኒቲ ምናምን እንዳናቋቁም፣ እርስ በርሳችን ተጣርተን የሀገራችን ጉዳይ እንዳናጋገር፣ ሁሉም እዚህ ያለው ዴሞክራሲያዊ መብታችን እንዳንጠቀም እየከለከለን። እንዴት ነው የሚከለክላችሁ? የሚከለክለን ቤተክርስቲያን መግባት ይከለክለናል። ማን ነው የሚከለክላችሁ? በቤተክርስቲያን ውስጥ የገቡ የእሱ አገልጋይ እንደምታውቀው በኤርትራ ኦርቶዶክስ ቤተክርስቲያን አቡነ አንቶኒዎስ ፓትርያርኩ ለ20 ዓመት በወህኒ ቤት አስቀምጦ ነው የገደለው። በቤተክርስቲያኗ ውስጥ የአቡነ አንቶኒዎስ ደጋፊዎችና የመንግስቱ ደጋፊዎች የተለያዩ ነው። እኛ እንደ ነጻ ዲሞክራሲያዊ ሙቭመንት እንደምናደርግ ሰዎች አቡነ አንቶኒዎስ ለምን ታሰሩ እንል ነበር። ከሞቱ በኋላም ለምን ሞቱ፣ ቤተክርስቲያኗ በአቡነ አንቶኒዎስ ክህደት ፈጽማለች ስለምንል በቤተክርስቲያኑ ልዩነት ተፈጠረ። ከዛ ሁሉም በአቡነ አንቶኒዎስ የሚጸልይ ይሁን ቅዳሴ የሚያርግ ቄስ ይሁን ዲያቆን ከዛ ተባረረ። ምእመኑ ሁሉ ተባረረ። ይሄ ማለት እንግሊዝ ውስጥ ነው የሚሆነው? እንግሊዝ ውስጥ ነው እየነገርኩ ያለው። ይሄም በአውሮፓ ሙሉ አለ። የኖርዌጂያን ፖለቲሻን መጥተው ነበር በዚህ ሰሚናር። እሱ ሁሉ ተነግረውባቸው ወደ መንግስታቸው ሪፖርት እንዳደርጉ አድርገናል ማለት። ሌላው ጭቆናው የሚገለጽበት ተብሎ የሚጠቀሰው ኤምባሲ ኤርትራውያን ከሚያገኙት ገቢ 2% እንዲከፍሉ ይደረጋሉ። ይህን ማይከፍሉ ከሆነ ደግሞ የአንዳንድ ህዝባዊ አገልግሎቶች እንዳያገኙ ፓስፖርትን የማሳደስ ወዘተ ይደረጋሉ ይባላል። ስለሱ ንገረን። እሱማ በጣም ቆይተዋል። አሁን አዲስ ነገር የመጣው አንድ የቤተሰብ አባል የሆነ ነገር ድንገት ከሞተ ምናምን እንደምታውቀው የኛ ሀበሻ ወደ ሀገር ቤት ሄደን ቀብር መፈጸም እንፈልጋለን አይደል? ለዚህ የሞተ ሰው ለሬሳው ምን የት ነበረ? ተቃዋሚ ነበር? ወደ ቤተክርስቲያን ይገባ ነበር? ካልነበረ መንግስት ደጋፍ ከነበር ችግር የለውም። ከኛ ጎራ ከሆነ ደግሞ ሬሳው ሳይቀር 2% መክፈል አለበት። ስንት ዓመት ተቀምጦ ተብሎ በዚህ ሀገር ካልኩሌት ተደርጎ ማለት ነው። ከዛስ እኔ አልከፍልም ካልኩ በዚህ ሀገር እዚህ ሀገር ኤምባሲው ምንም አገልግሎት አይሰጠኝም። እዚህ ብቻ አይደለም፣ ኤርትራ ውስጥ ያሉ ቤተሰቦቼ በጣም ከፍተኛ የሆነ ተጽዕኖ ይደረግባቸው እኔ እንድከፍል ማለት ነው ለማስገደድ። ይህ ሁሉ ወንጀል ደግሞ የሚፈጸመው በዚህ በተከበረ ሀገር ዲሞክራሲያዊ የሆነው ሀገር በእንግሊዝ ውስጥ ነው። እዚህ ለመንግስቱ ለታላቋ ብሪታንያ መንግስት ማስረዳት ደግሞ የኛ ሚና ነው። ኮንፈረንሱ እዚህን ለመንግስት በደንብ ለማስረዳት ኢንቴንሽን ያደረገ ነበር ማለት ነው። በኤርትራ መንግስት ጭቆና ደርሶብናል ብለው ከአገር የወጡ በአውሮፓ በአሜሪካ ጥገኝነት የጠየቁ ሰዎች መልሰው ጨቁኖናል የሚሉትን የኢሳያስን አስተዳደር የሚከላከሉና ለሱም ስርዓት የሚሰሩ ሆነው ሲገኙ የእናንተ ስሜት ምንድን ነው? የምትኖሩበትስ አገር ይህንን ነገር እንዴት ነው የሚያየው? ብዙውን ጊዜ ኮንፈረንሱ ላይ የተነሳም ነገር ካለ አያይዘህ ነገር። እኛ እንደዚህ አይነት ነገር ስናይ ቆይተናል። በጣም ስሜታችን ተጎድተዋል። በልጆቻችን በትምህርት ቤት እየተገፉ ነው፣ ቡሊን እየተደረጉ ነው፣ በሳቸው ጎራ ማለት ነው። ወደ ሆነ የኮሚኒቲ እንቅስቃሴ አናደርግም። ሰዎቹ ደግሞ አሳይለም ስከር ለመጠየቅ አልመጡም። ሊትራሊ ለመሰለልና ለዛ መንግስት ብር ለመሰብሰብ ነው ምንጩ። በጣም ታላቅ የሆነ አንድ የህግ ደጋፊ እዛ ከመጣ በ3 ዓመቱ ቢዝነስ ይከፍታል። ከየት ይመጣል ብሎ እናውቀዋለን። አሁን ወደ ፖሊስ ኮሚሽንና ወደ ሴኩሪቲ አጀንሱ ኮኔክሽን እየፈጠር ነው። በዛ ሰሚናሩ ነበር። ሰሚናሩ እዛ አጠቃሉ ነው ሁሉም የሰማው ማለት ነው። ኮንፈረንሱ ላይ ከተለያዩ ሀገራት ሰዎች እንደተጋበዙ ገልጸህልኛልና ከዚህ በኋላ ከኮንፈረንሱ ወስደው ለየመንግስቶቻቸው ይህን ነገር ማሳወቅ ነው ስራቸው የሚሆነው? ምንድን ነው እንዲሳካ የተፈለገው? ከዚህ ወስደው የሀገራቸው ያለው ፓርላመንት ለማስማትና በአውሮፓ ሙሉ ያለው የኤርትራ መንግስት ኤምባሲ በደንብ ኢንቨስቲጌት እንደሚደረግ እንቅስቃሴ ለማድረግ ነው። አሁን ለመጀመሪያ ስለሆነ እዚህ 3 ሀገር ነው የጀመርነው። ኢንግላንድ፣ ጀርመኒ፣ ኖርዌይ እና ስዊድን 4 ሀገር ማለት ነው። አሁን በኢንግላንድ ሞር ኦር ለስ ጥሩ ሄደዋል። አንድ አስፈላጊ ነጥብ እዚህ ያለ የብሪታንያው መንግስት ትራንስናሽናል ሪፕሬሽን ህግ መሆን አለበት። ግን ከዚህ በኋላ ከየሀገራቱ
ዳታ መሰብሰብ አለብኝ ብሎ ባሰበው ወቅት እኛ 200 አፕሊኬሽን ከዓለም ሙሉ ያለው ጨቋኝ መንግስት የመጡ ይባላል የንጽህና መጠበቂያ ነው። በኢትዮጵያ ሴቶች ነው የተሰራው። ልዩ የሚያደርገው ደግሞ በዋናነት የሚሰራው ከእንሰት ቃጫ መሆኑ ነው። ከዚህ ፈጠራ ጀርባ ያለችው ሴት ፋይዛ ሸምሱ ትባላለች። ማቴሪያል ሳይንስ ምህንድስና ነው የተማረችው። ጅማ ዩኒቨርሲቲ ሌክቸረርም ነበረች። ይህንን አዲስ ፈጠራ ለመጀመር ምክንያት የሆነችኝ ጉራጌ ሀገር ያደገችው እናቴ ናት ትላለች። እናቴ ጉራጌ ሀገር ውስጥ ነው ያደገችውና ምንድን ነበር ድሮም ተጠቀሙት እዛ ክልል ላይ ብዬ በምጠይቃት ሰዓት የእንሰትን ግን ሴቶች ይጠቀሙ ነበር፣ ሲወሉ አንጥፎ ይጠቀሙ ነበር አለች። ማቴሪያል እንዴት እንደዛ ሊሆን ይችላል ብዬ አብረን ስናየው ውሃማ በተለየ ለሁለት ተካፍሎ ያለው ፓርት ውሃ ሲፈስበት ይዞ መቆየትና ሊክ ያለ ማድረግ ባህሪ ያለውና እዛ በመገረም ወደ ላብ ነው የገባው። በወቅቱ ጥናት አድርጌ የጥናት ወረቀት ለማሳተም ብቻ ነበር አላማዬ የምትለው ፋይዛ በሂደት ግን ወደ ገበያ ቢወጣ ውጤት እንደሚያስገኝ መረዳቷን ለቢቢሲ አስረድታለች። በሰዓቱ ሪሰርች ብቻ ለመስራት ነበር አላማዬ። ላይክ ሪሰርች ሰርቼ ዴን ፔፐር ፐብሊሽ ለማድረግ ነበር መጀመሪያ እቅዴ። ነገር ግን ይሄ ነገር ወደ ቢዝነስ መቀየር እንደሚችል ካየሁ በኋላ